በአንሾተ ላይ ሰላይ ማነቅ በመሬት በባህር በአየር የተመራውን የሀገሩን ኃይል የሚያስተባብሩት ፕሮፌሰር ከጽህፈት ቤታቸው ሳይነቃነቁ ለስልኮችና ለሬዲዮ ጥሪዎች መልስ እየሰጡ ቁጥሩን ባላወቁት ሲጃራ ጢስ ታፍነው እንቅልፍም ያዝ ለቀቅ እያደረገ ሲያንገላታቸው ትንሽ ንቃት ለማግኘት ብለው ደጋግመው የተጎነጩት ውስኪ ይበልጥ ረብሿቸዋል። በዚያ ላይ ያሉ ውስኪ በመጎንጨታቸውም ራሳቸውን ወቅሰውታል። ቀኑም ሌሊቱም ካለቅጥ እየረዘመባቸው ስልችት ብሏቸዋል። የአየሩ ሁኔታ ደግሞ ሰላዩ እንዳይያዝ ሆን ብሎ የተሰለፈ መስሏቸዋል። ጦርነቱ ከአገሪቱ አልፎ ተርፎ በዓለም ላይ የሚያስከትለው ሽንፍር አሳስቧቸዋል። ከነዚያ በአቧራ የላሸቁ መዛግብት የተደበሰበሱ የታሪክ ጽሑፎችና የመካከለኛው ዘመን የላቲን ባህል ምርምር ናፍቋቸዋል። ወደዚያ የመረጃ ጣጣ ውስጥ ከመግባታቸው በፊት የነበረው ኑሯቸው ናፍቋቸዋል። ስልኮቹን ተራ በተራ ያነሳሉ፣ ተጨቃጭቀው ያስቀምጣሉ። ከሬዲዮ ክፍል ሰራተኞች ጋር ይወዛገባሉ። ከክብሪት ከሲጋራና ከፒፓቸው ጋር ይታገላሉ። ሁኔታቸው ያሳሰበው አጎታቸው ኮሎኔል ቴሪ በዘርግ ሳህን ላይ በሁለት ስኒዎች ሻይ ሞልቶ ከደረቅ ብስኩት ጋር ወሰደላቸውና እንቅልፍም ሸሽቶሃል፣ ግሩም ነው ብሎ ሻዩንና ብስኩቱን አቀረበላቸው። ብስኩቱን ትተው ሻዩን ደጋግመው እንደተጎነጩለት መጠነኛ ንቃት ነዘራቸው። ሰውየው አሁን ደውለውልኝ ነበር። ቸርችልን ማለቱ ነበር። ይገባኛል፣ ችግራቸው ይሰማኛል አሉ ፕሮፌሰሩ። እጅግ ተጨንቀውበታል እኮ ሲል ኮሎኔሉ ፕሮፌሰሩን መልስ ሊሰጡት ሲያምሰለስሉ ስልኩ አቃጨለ። ጎዲልማን ነኝ አሉና መልስ ሰጡ። አበርዲን ከተማ ውስጥ የሚገኘው የአየር ኃይል ተመልካች ክፍል በስልክ ሊያነጋግሩ ይፈልጋል ጌቴ አለ ስልከኛው። ይሁን አቅርበው። አበርዲን ውስጥ የሚገኝ የሮያል አየር ኃይል መመልከቻ ክፍል ሰራተኛ ነኝ ጌቴ የሚል የወጣት ድምጽ መጣላቸው። እሺ አውቄሃለሁ፣ ቀጥል። እርሶስ ሚስተር ጎዲልማን የሚባሉት ኖት ጌቴ? አዎ። ያምላክ ያለ ይህ ወታደራዊ ጣጣ እኮ ጊዜ ወስዷል። ከደሴቲቱ ጋር የሬዲዮ ግንኙነት አድርገናል ጌቴ፣ ግን ሽማግሌው አይደለም የቀረበው ጌቴ። የሴት ድምጽ ነው የተላለፈልን። እና ምን አለቻችሁ? ምንም አልወጣትም ጌቴ። ምን ማለትህ ነው? አሉ ቆጣ ብለው። ምን ልበል ጌቴ፣ ሴትዮዋ ዝም ብላ ታለቅሳለች። ከኔ ጋር ልታነጋግራት ትችላለህ? እሺ ጠብቁኝ ጌቴ አለና ከደሴቷ የሚቀበለውን ጥሪ ከስልኩ ጋር አገናኝቶ ከእሳቸው ጋር ለማነጋገር ሲያንጫጫው ፕሮፌሰሩ የሉሲን ለቅሶ መስማት ጀመሩ። ማልቀስ ብቻ ነው፣ መናገር አልቻለችም ጌቴ። የሉሲ ለቅሶ እየባሰ ሄደ። ሃሎ ትሰሚኛለሽ? አሉ ፕሮፌሰር። የስልኩ ሰራተኛ ጣልቃ ገባና አንድ ጊዜ ይቆዩኝ ጌቴ፣ መቀበያውን ካልከፈተችው ልትሰማው አትችልምና ይቆዩኝ ጌቴ። ኦ ከፍተዋለች፣ ይቀጥሉ ጌቴ አለ። ሃሎ መቤት፣ እስቲ ስሚ፣ ንግግሬን ስጨርስ ውጪ ልሻለሁ። አንቺም ማስተላለፊያ የሚለውን ከፍተሽ ተናገርሽ እንዳበቃሽ ወጪት ያለሽ ገብቶሻል አሏት። አዎ ተመስገን አምላክ፣ ከጤነኛ ሰው ጋር ለመነጋገር በቃው። አዎ የሚሉኝ ገብቶኛል፣ ውጪ አለቻቸው። መልካም ነው፣ ገባኝ፣ ጥሩ ነው። በይስቲ እንግዲያው ንገሪኝ፣ ምንድነው የደረሰብሽ? ውጭ አሏት በቀስታ አነጋገር። ከተሰበረች ጀልባ የወጣ አንድ ሰውዬ ከሁለት አይደለም ከ3 ቀናት በፊት እዚህ መጥቷል። እንደምገምተው ለንደን ውስጥ ሰዎች በጩቤ የገደለ ሳይሆን አይቀርም። እዚህ መጥቶ ባሌንና በግ ጠባቂያችንን ገሏቸዋል። በአሁኑ ሰዓት ከቤት ውጭ ሆኖ ወደ ቤት ለመግባት እየጣረ ነው። እኔም ከአንድ ሕፃን ልጄ ጋር ሆኜ በጭንቀት ውስጥ ነኝ። የቤቱ መስኮቶችና በሮች ከውስጥ ማግሬያቸዋለሁ። በጥይትም አባረሬው ነበር። ተመልሶ በመምጣቱ ውሻው እንዲያባረረው ብዬ በመስኮቱ ብለቅበትም ይዞ ገደለው። መስኮቱን ሊከፍት እጁን ሲሰድ ደግሞ በመጥረቢያ ጣቶቹን ጎምጆለታለሁ። ከእንግዲህ ወዲያ ግን የምቋቋም አይመስለኝም። ደክሜያለሁ፣ ተጨንቄያለሁና ስለ እግዚአብሔር ብላችሁ ድረሱልኝ ውጪ አለችና ለቅሷን አስተጋባች። የክርስቶስ ያለ ምን ጉር ነው ባካችሁ? ስሚኝ መቤት፣ ባክሽ ስሚኝ። ለጥቂት ጊዜ ተከራከሪ ባክሽ ስሚኝ። በርችና ትግልሽን ቀጥይ።
የባህር ኃይል አባላት፣ ጠረፍ ጠባቂዎች፣ ፖሊሶችና ያለን ኃይል ሁሉ ወደዚያው እየገሰገሱ ነው። ግን የአየሩ ሁኔታ ካልተሻሻለ ሊደርሱልሽ አይችሉምና በርቺ። እንግዲህ እባክሽ ልብ ብለሽ ረጋ ብለሽ ስሚኝ። የምትሰሪውን ልንገርሽ። ይህ የምነግርሽ ጉዳይ እጅግ አስፈላጊያችን መሆኑን ወቂል። የጉዳዩን ምስጢር ግን አልነግርሽም፣ ምክንያቱም ሌሎችም ሰዎች ሊሰሙ ስለሚችሉ ነው። የምናገረውን ሰሚኛለሽ? ውጪ አሉ ፕሮፌሰር። አዎ ይቀጥሉ። ውጪ። ይህን የምትናገሪበትን ሬዲዮ ሰባብሪው። ውጪ። ይህማ እንዴት ይሆናል? እባክሽ የምነግርሽን ስሚኝ ብለው ጸጥ አሉና ማዳመጥ ቀጠሉ። ሬዲዮኑ ይሰራል፣ ያስተላልፋል። መስበር አልችልም፣ አላደርገውም። ለቅሶ ቀጠለ። ሃሎ አበርዲን፣ ነገሩ እንዴት ነው? አሉ ፕሮፌሰር። ሬዲዮኑ መልእክት ማስተላለፉ እንደቀጠለ ነው ጌታዬ፣ ግን ሴትዮዋ ንግግር አቁማለች። አትሰማንም ጌታዬ አለ የአበርዲን የሬዲዮ ሰራተኛ። እያለቀሰች አይደለም? አዎ አሁን ሰማናት፣ ታለቅሳለች ጌታዬ። በዚህ አካባቢ የአየሩ ሁኔታስ እንዴት ነው? እየዘነበ ነው ጌታዬ። የምልህ እኮ ጭጋጉስ በመግፈፍ ላይ ነው ወይ ነው ምልህ አሉ እንደ መነጫነጭ ብለው። አዎ ከጥቂት ጊዜ ጀምሮ ብራ እየሆነ ነው ጌታዬ። በል ሴትዮዋን ለትንሽ ጊዜ አቆያት፣ በኋላ ታነጋግረኛለህ አሉት። እሺ ጌታዬ፣ ትንሽ ይቆዩ። የሬዲዮ ሰራተኛው ሉሲንና ፕሮፌሰሩን በሬዲዮ ስልክ ለማገናኘት ሲጣጣር ፕሮፌሰሩ ካጠገባቸው ወደ ነበረው ኮሎኔል መለስ ብለው በዚያች ሴትዮ ላይ ሊደርስ የሚችለውን ነገር የሚያውቅ አምላክ ብቻ ነው በጣም ብለው ንግግራቸውን ሳይገቱ ስልኩ ስለተንጫጫባቸው አይኖቻቸውንም ሐሳባቸውንም ወደዚያ ሲመልሱ እግሮቹን አቆላልፎ ተቀምጦ የነበረው ኮሎኔል ሬዲዮኑን ከሰባበረችው በኋላስ አለ። እና ቢገርላት ግድ የለንም ነው የምትለው? አሉት ፕሮፌሰሩም እያፈጠጡበት። አንተ እኮ ነህ የምትለው አለ ኮሎኔሉ። ወዲያው ፕሮፌሰሩ ወደ ስልኩ መለስ ብለው እባክህ ከብሎች ጋር አገናኘኝ አሉ። በዚያ የአየር ኃይል መኮንኖች ማረፊያ በሆነው አዳራሽ በሰዓቱ የነበሩት መኮንኖች የንጋት ብር ቆፍኗቸው በያሉበት ተኮራምተው ትዕዛዝ ይጠባበቃሉ። ብሎጅም ከእንቅልፉ ነቅቶ ከወንበሩ ላይ እንደተቀመጠ በጸጥታ ያዳምጣል። ሁሎቹም በጸጥታ ተሸብበው ራሱን ዝምታን ያዳምጣሉ። ውሽንፍር አዘል የነበረው ዝናብ ጋብ ማለት ጀምሯል። ጨለማውም ለውጋጋን ተራ እየለቀቀ ሄዷል። የዝናቡን ደካማነት ከተረዳ በኋላ ብሎጅ ከወንበሩ ተነስቶ እያዘገመ ወደ መስኮቱ ሄደና ውጭውን ተመለከተ። ግራጫውን ሰማይ በምስራቅ በኩል የፈገገውን ነጭ ውጋጋን ፈንጥቆበታል። ነፋሱና ደካማው ካፊያም እረጭ ወደ ማለቱ አድልቷል። በክፍሉ ውስጥ በየወንበሩ ተኮራምተው የነበሩት አውሮፕላን አብራሪዎች እያዛጉና እየተንጠራሩ በመነሳት ጃኬቶቻቸውንና ጫማዎቻቸውን እየቆላለፉ መለዮቻቸውን እየደፉ ሲጃራ ማቀጣጠል ጀመሩ። የአውሮፕላን ማረፊያውም የዕለቱ ሥራ መጀመሩን የሚያበስሩ ምልክቶችና ጩኸቶችንም ማስተጋባት ጀምረዋል። በክፍሉ የነበረው ስልክ ሲያቃጭል አብራሪዎቹ ችላ ያሉት ሲወጡ ብለጁ ሮጦ አነሳውና ሃሎ ብሎ መለሰ። ጎዲልማን እባላለሁና ተናግረው ሳያበቁ እኔም ብሎጅ እባላለሁ አላቸው። አንተ ሆነህ ከስልኩ ጋር ተጣብቀሃላ? በሌውልህ ከደሴቷ ነዋሪ ጋር በሬዲዮ መነጋገር ችለናል። ያ ሰውያችን እዚያም ሄዶ 2 ሰዎች ገሎብናል። ሴትዮዋ ግን ከቤት እንዳይገባባት እየተከላከለችው ናት። ግን ለብዙ ጊዜ የምታቆየው አትመስልምና ብለው ተናግረው ሳያበቁ ብሎጅ አቋረጣቸውና አየሩ መመቻቸት ጀምሯልና አሁኑን መብረር እንችላለን አላቸው። በተቻለ መጠን ፍጠኑ፣ ይቅናችሁ። ስልኩን ከዘጋ በኋላ ብሎጅ ቻርልስ ወደ ነበረበት ወንበር እየተጣደፈ ሄደ። እርሱም ጦርነትና ሰላም የተባለውን መጽሐፍ እንደታቀፈ እልም ያለ እንቅልፍ ይዞት ነበር። ስማ ቻርልስ፣ በቃ ንቃ፣ ፍጠን
ብሎ ጅቦ አረቀበት። ቻርልስ አይኖቹን በለጠጠ። ተነስ ፍጠን፣ ወደ ደሴቷ መሄዳችን ነው። ግሩም ነዋ ግሩም አለና ቻርልስ ፈጥኖ ተነስቶ ወደ በሩ ሲሮጥ ብሎጅም ተከተለው። የባህሩ ሞገድ እጅግም ጸጥ ባይል ዳርዳሩ የተረጋጋ ስለነበረ ከጦር መርከቧ ላይ ትንሿን መንሳፈፊያ አውርደው ከባህሩ ላይ አሳፈሯት። በል ቁጥር 1 ተሳፈር አለና ካፒቴኑ ለልዩ ሰራተኛው ምልክት ሰጠው። ቁጥር 1 በሚል የሚስጥር ቃል የሚጠራው ሰውዬም 3ቱን ረዳቶቹን ከኋላ አሰለፈ። 4ቱም ተፈላጊ መሳሪያዎች ይዘዋል። ውሃ የማያስገባ ልብስም ለብሰዋል። ወደፊት ብሎ ቁጥር 1 ከመንሳፈፊያዋ ላይ ሲሳፈር 3ቱም ተከተሉት። የተሳፈሩባት ተንሳፋፊ ወደ ደቡቧ እስክትቃረብ ድረስ ከመርከቧ ላይ ሆኖ ሲመለከታቸው የነበረው ካፒቴንም ዑደቱን ቀጠለ። በዚያው ሰዓት ደግሞ በወደቡ ተሰባስበው ቁማር ሲጫወቱ የነበሩት ጠረፍ ጠባቂዎችም በቀረበላቸው ከፍ ያለ ጀርባ እየተጋቡ ወደ ማዕበል ደሴት ጉዞ ጀመሩ። እንግሊዞች ያንሾተ ላይ ሰላይ ለማነቅ ያን ያህል እንቅስቃሴ በጀመሩበት ሰዓት ጀርመኖች ደግሞ ያን ሰላያቸውን ለመታደግ ለሁለተኛ ጊዜ በጠላቂ የጦር መርከባቸው ሆነው በታላቁ ባህር ውስጥ ለውስጥ ወደ ደሴቷ ጉዞ ጀምረዋል። የመርከቧ አዛዥ የነበረው ኮሎኔል ዋርነር ሰዓቱን ተመልክቶ የግማሽ ሰዓት ጉዞ ይቀረናል አለ። የአየሩስ ሁኔታ እንዴት ነው ብሎ ሻለቃ ሆልም ጠየቀው። ማዕበሉ እየተረጋጋልን አለ ኮማንደሩ። እንግዲያውማ ከባህር ወደ ላይ መውጣት እንችላለን ማለት ነው አለ ሻለቃው። ሰውያችሁ እኮ ከዚያች ደሴት ደርሶ ቢሆን ኖሮ የሬዲዮ ምልክት ይልክልን ነበር አለ ኮማንደሩ ስልችት ባለ አኳኋን ሆኖ። ጦርነቱን እኮ በምኞት ብቻ ድል እናደርግ አንችልም። ስለዚህ ከባህር ጥልቀት ወደ ላይ እንድንወጣና ሰውየውን እንድንታደገው በጥብቅ አስጠነቅቃለሁ አለ ሻለቃው። ሁለቱ መኮንኖች ከዚያ ዕለት በፊት ሰላዩን ለመታደግ ወደዚያ ባህር አካባቢ ተልከው በነበረ ጊዜ በመካከላቸው ተፈጥሮ በነበረው ያለመግባባት ተካሰው ከአለቆቻቸው ፊት ቀርበው ነበር። ታዲያ የተሰጣቸው ብያኔ በዚህ ጉዳይ ላይ ለወደፊት የመርከቧ ኮማንደር የሻለቃውን ትዕዛዝ ወደ ፍላጎት ለማንጠራሰስ በቂና አስተማማኝ ምክንያት ካላቀረበ በቀር የሻለቃውን ውሳኔ እንደሚያከብር ተነግሮት ነበር። በዚያን ቀን የሻለቃውን ውሳኔ መቀበል ስለነበረበት ልክ ከንጋቱ 12 ሰዓት ላይ ከጥልቀት ወደ ላይ መውጣት እንችላለን አለው። ሻለቃውም ውሳኔው ስለተከበረለት የልብ ልብ በተሰማው ኩራት ተኮፍሶ አንገቱን ዘንበል ቀና አደረገለት። በመጀመሪያ የመስኮቱ መስታወት ተሰባበረ። ቆየት ብሎ ደግሞ ድፍ ቡፍ የሚል ነገር ፈነዳ። በምድር ቤቱ እንግዳ ማረፊያ ክፍል ከባድ ሁኔታ መድረሱን ሉሲ እንደሰማች የድምጽ ማስተላለፊያውን እጅ ታስቀምጣ ጠመንጃዋን ይዛ ወደ ታች ወረደች። በእንግዳ ማረፊያው ወለል እሳት ይንቦገቦጋል። ፋበር ከመኪናው ቤንዚን ቀድቶ በጣሳ ብጤ ሞልቶ በእሳት አያይዞ የሰራው ፈንጅ ነበር። እሳቱ በክፍሉ ውስጥ የነበሩትን ዕቃዎች ማቃጠል እንደጀመረ ሉሲ አንዳንዶቹን ዕቃዎች በተሰባበረው መስኮት ወደ ውጪ ከወረወረች በኋላ የቀረውን ደግሞ ኮቷን አውልቃ እየመታች በቁጥጥሯ ስራ ዋለችው። ያን ሁሉ ስታደርግ እጆቿን ፊቷን ሳትገራርፍም አልቀረችም ነበር። ቢሆንም ድል በማድረጓ ደስ ብሏታል። እዚያው ክፍል ሆና የሚከተለውን በመጠባበቅ ላይ እንዳለች ደግሞ የህድሞ መስኮት ሲሰበር ሰማችው። ወዲያው ልጇ ሉሲ ብሎ ሲጮህ አይዞ መጣውልህ ብላው ወደ ህድሞ ወጣችና ከመኝቷ ክፍሉ ገባች። ከአልጋው ላይ ፋበር ተቀምጦ ልጁን ታቅፎ ጸጉሩን እያሻሸለት ነበር። በይሄውልሽ ጠመንጃዎቹን ካልጋው ላይ አስቀምጭ አለና ፋበር አዘዛት። ትከሻዋን እያስጨፈረች ጠመንጃዎቹን ካልጋው ላይ አጋደመችና
ጉደኛው ሰው ነህ። በግድግዳው ተንጠላጥለ በመስኮት ዘለ ገባ አይደል? ብላ ፈጠጠች። በል ወደ እናትህ ሂድ አለና ልጁን ከወለሉ ሲያቆመው እርሷም አንስታ ታቀፈችው። ተቀምጦበት ከነበረው አልጋ ላይ ተነሳና ሁለቱን ጠመንጃዎች በግራ እጁ ይዞ ወደ ሬዲዮኑ ተጠጋ። ቀኝ እጁን በግራ እጁ ብብት ሸጉጦ ነበር። ጃኬቱም በደም ተጨማልቋል። አየሽ የቱን ያህል እንደጎዳሽ አላት ቀኝ እጁን እያሳያት። መልስ አልሰጠችውም። አይኖቹንና ስሜቱን ከእርሷ እያነሳ ወደ ሬዲዮኑ አሰማራቸው። ወዲያው ደግሞ ሬዲዮኑ የማዕበል ደሴት ሰዎች ይሰማቸዋል የሚል ድምፅ ሲያመጣ የፋበር ሁኔታ ተለዋወጠ። ሄሎ አለና መልስ ሰጠ። ትንሽ ቆየኝ አለው ተቀባዩ ሰራተኛ። ከደቂቃዎች ዝምታ በኋላ ሌላ ድምፅ መጣ። የዚያ ሰውዬ ድምፅ የማን እንደሆነ ሉሲ ያውቀዋለች። ያ ለንደን ሆኖ ሬዲዮኑን ሰባብሪው ያላት ሰውዬ ሳይሆን እንደማይቀር ተረድተዋለች። ትዕዛዙን ተቀብላ ሬዲዮኑን ባለመሰባበሯ ማዘነች። የትዕዛዙ ትርጉም የገባትም በዚያሽ ደቂቃ ሆነ። ሄሎ ጎዲልማን ነኝ፣ ይሰማሻል? ውጪ አሉ። ሄሎ ፕሮፌሰር፣ ሰማውታለሁ። ትዝ ይሎታል? ከዚህ በፊትም ለንደን ውስጥ በዚያ ካቴድራል ተገናኝተናል እኮ አለ ፋበር እየሳቀ። ምንድነው የምትለው? አንተስ ማን ነህ? አሉት። እኔም ማንው ነኝ። ለመሆኑ እርሶስ ለጤንነቱ እንደምን አሉ? አለ ፋበር እየፈገገ። ከዚያ በኩል ዝምታ ሲሆንበት ጊዜም የሬዲዮኑን መስመር እያስተካከለ ጨዋታውን ትቶ ፊቱን ቅጭም አድርጎ መጠባበቅ ጀመረ። ሉሲ ተስፋ በቆረጠ አኳኋን ሆና ልጇን ታቅፋ ከክፍሉ ወጣች። ነገሩ እዚያ ላይ እንዳለቀለት ገባት። ወደ ምድር ቤት ወረደችና ወደ ወጥ ቤቱ ገባች። እስኪ ገድላት ከመጠባበቅ በቀር ምንም ነገር ለመስራት እንደማትችል ገብቷታል። የትም ለመሄድ ምንም ለመስራት እንደማትችል አምናለች። እርሱም ይህንኑ እንዳወቀባት ተረድተዋለች። በወጥ ቤቱ መስኮት ባህሩን ተመለከተችው። ማዕበሉ ጸጥ ብሏል። ሲያጓራ የነበረው ነፋስ ደግሞ ቀዝቃዛ አየር ተክቷል። ዝናቡም አባርቷል። ምስራቃዊው ሰማይ የፀሐዩን ብርሃን ሊፈነጥቅ እንደሚችል ማብሰር ጀምሯል። ባህሩም ጸጥ ብሎ ተመልካቾችን የሚያባብል ሆኗል። የግንባሯን ቆዳ አስቆጥታ ተኮረችበት። ኦ ያምላክ ያለ ጠላቂ መርከቢያቻት። ፕሮፌሰር ጎዲልማን ሬዲዮኑን ስበሪው ያሏት ትዝ አላት። ትርጉሙም ገባት። ፋበር የተናገረውም ትዝ አላት። ምክንያቱንም ተረዳችው። ከላይስ የፋንቶም ጦር ያለ ሲቃዥ ሰምተዋለች። ምክንያቱስ ሬዲዮኑን ስበሪ